አንዱ ይመስለኛል ህዳር 30 ጥቅምት 24 አካባቢ ጦርነት ተጀምሮ ህዳር 30 ላይ ኦሬዲ ሁሉንም አይነት መሳሪያዎቻችንን መኪኖቻችንን የመገናኛ የኮሙኒኬሽን ኢኩዊፕመንቶቻችን ሁሉም ጠፍተው በእሳት ነደው ወይ ጥለናቸው ወጥተን ራሴን ያገኘሁበት ፖዚሽን ፖለቲካ አመራሩ ወዴት እንደሚሄድ አያውቅም። ወታደራዊ አመራሩ ክሉ የሚባል የለውም። ብቻ ወደ ምዕራብ አቅጣጫ የሆነ ቦታ እንደምንሄድ ብቻ ነው የተነገረ። እዛ ውስጥ መሪ ነኝ ብለህ ራስን አሳምነህ ግን ደግሞ አቅጣጫ የጠፋቸው ወጣት ሴቶች ያው እኛና ምን ይወጡ ማለት ነው የተማሩ ከሌላ አገር ባንድ ወይም በሌላ መንገድ ትግራይን አገለግላለሁ ብሎ የመጡ ጥሩ ፊውቸር የነበራቸው ግን የት መሄድ እንዳለባቸው ፍጹም በማያውቁበት ሁኔታ ተዘርግፈው አይተ አመራር እንድሰጣቸው ሲጠብቁ አንተ የምትሰጠው ነገር የለም እና ያን ቀን ባትሪ ከመሞቱ በፊት ያቺን ሞመንት እንዴት ካፕቸር እንዳደረኳት አስታውሳለሁ። ግን የምትጀምረው በእንግሊዝኛ ስለሆነ ግዕዝ አልነበረውም። እንትንም it's not entirely his fault ይላል። whose fault? አዎ አሁን እኛ አብይ እንዲያረጋ ያለ ነበርና ጦርነቱ ኤክሴኪዩት ያደረግንበት መንገድ የሰጠነው አመራር የሄድበት ርቀት ግምቱ ሳስገብቼ ያን ቀን ነው ኃላፊነት መውሰድ የጀመርኩት። ለዚህ ሁሉ ጥፋት ተጠያቂነት ሊደርሺፑ ካልወሰደ በስተቀር መቼም ቢሆን አናስተካክለው የሚል እምነት ያን ሞመንት ነው። አሁን አንድ ነገር ላስረዳ። ለምሳሌ እኔ ድንገት ፕላን ኤ ፕላን ቢ ይባላል። የመጀመሪያው ቢሳካ መንግስት ጥላለ በ3 ሳምንት ምናምን ብለው ይፎክሩ ነበሩ ይነግሩን ነበሩ። ካልተሳካ ፕላን ቢ የሚባል በተወሰነ ደረጃ አብራሩልን ነበር። ፕላን ሲ ማንም ሰው ኤክስፔክት አላደረገው which means in total ሊሳረ ገብተን ወደ ዳዲስ የደፈጣ ሬዚስታንስ የምታደርግበት ሁኔታ ማለት ነው። አሁን እሱ እንደ መነሻ ወይ አመራሩ ተቀምጦ አመራር የሚሰጥበት ቦታ ሲመርጡ እኔ ያው አገሩን እነሱ የተሻለ ስለሚያውቁት ብለህ ነው የምትገምተው። ሊቀመንበሩ ከተወሰኑ ሰዎች ጋር ሆነው የመረጡት ቦታ ሰው ውትድርናም ፖለቲካም አንዴ ሙሉ በሙሉ ሲጠፋ እንደዛ አይነት ስህተት ነው የተፈጸመው። የመረጡት ቦታ አስፋልት የገባበት ነው። አሁን አንድ ወቅት በ1974 ዓመተ ምህረት መዋፈር የነበረ እነመለስ የነበሩበት ከጠላት በጣም የራቀ የሚባል ቦታ ቆላ ተንቤን ውስጥ አዴት ውስጥ በፍጹም ሰው ያንን ያውቃሉ። ድሮ ትግራይ ውስጥ ባለፉት 27 ዓመታት የተሰሩ መንገዶችን በሚመለከት ክሉ የላቸው ማለት ነው። እኔ መጨረሻ ነው የወጣሁት ስመላለስ ነበር። ምክንያቱም የመጨረሻ ጠቅለኔና ጌታቸው 19 መከላከያ መቀለ ገባ። ግን 18 ወጣ። በጣም ያስገረመኝ ነገር እኛ የምናርፈው በቃ የተደራጀ የሱር ካምፕ መንገድ ለመስራት ያለ የሰራው ካምፕ ነው። አስፋልት ነው፣ ንጹህ አስፋልት ነው። ከጠላት ርቀን የደፈጣ ትግል ለመምራት የተመረጠው ቦታ ብዙ ሰው አሁን ያሉ ሰዎች በጣም አሪፍ መኪኖቻቸውን ከጠላት አርቀናል ብለው ዛካ ነበር ያስቀመጡት። እኔ አውቃለሁ ታደሰ 2 መኪኖች ነበሩት። ከጥሮታም ስለሆነ የመጣው አውዲ ምናምን ትልልቅ መኪኖች ነበሩት። ብዙዎች ኒሳን ፓትሮልስ ምናምን ነበራቸው። ሰው ራቅ ያለ ቦታ አስቀምጠው ሞተዋል። ኢንፌክት ግን I don't know የኤርትራ ሰራዊትም በሰሜን በኩል ይመጣል፣ የመከላከያ ሰራዊትም እዚህ ያለ ከአክሱም አቅጣጫ ቢመጡ ሁላችንም በቁጥር ስር ማዋል የሚችሉበት እድል ነበር። ያቺ ሞመንት ህዳር 30 የተሰማኝ ተስፋ መቁረጥ ስሜት ግን ደግሞ የወሰድኩት የኃላፊነት ሞመንት ነበረ። በተለያየኋቸው ልጆች ምናልባት እነ ምህረትን ታውቃቸው ይሆናል። ምህረት ኦባይ they expect me to ወዴት ነው ምን ሄደው የሚለውን እንመለከት። ያን የሚሰማ ኢምፖርታንስ መሪ ነኝ ብለህ ማሰብ አንዱ እሱ ነበር።